የወጣትነት ውበትን እንደነበረ ለማቆየት ከተፈለገ ሁሌም ኪችን ውስጥ ሊኖር ከሚገባው ወይንም ፍሪጃችን ውስጥ ሊኖር ከሚገባው ነገር አንዱ የአጥንት መረቅ ነው። ብዙ ጊዜ የአጥንት መረቅ በቀን 1 ኩባያ ቢወሰድ ወይንም 1 ካፕ ቢወሰድ ለቆዳ፣ ለፀጉር፣ ለጥፍር በጣም ቆዳም ግሎ እንዲኖረው ፀጉሩም ሳይበጣጠስ ወዙን እንደጠበቀ እንዲቆይ ጥፍር ደግሞ ብዙ ጊዜ ጥፍር መሰበር ምናምን ለሚያጋጥማችሁ ሰዎች በቀላሉ ጥፍራችሁ ለሚሰነጠቅ ሰዎች ቦን ብሮዝ ማለት ወይንም የአጥንት መረቅ ማለት እጅግ በጣም ምንም አቻ የማይገኝለት ኦልሞስት ቤት ውስጥ የሚሰራ የህክምና አይነት ነው ማለት ይቻላል። ብዙ ጊዜ ያው እኛ ሀገር ለተሰበሩ ሰዎች ነው የምንጠቀመው፣ ግን በተለይ ሰርጋችሁ ለደረሰ ኢን ጀነራል ደግሞ በደንብ ራሳችሁን ጠብቃችሁ ስኪናችሁ ግሎ እንዲያደርግ ፀጉራችሁ እንዲያምርበት ጥፍራችሁ ሳይሰባበር እንዲቆይ የምትፈልጉ ሰዎች በተለይ ቦን ብሮዝ በቀን 1 ኩባያ ወይንም 1 ካፕ መውሰድ እጅግ በጣም መፍትሄ የሌለው አማራጭ ነው ብዬ አስባለሁ። የቀረውን የአጥንት መረቅ ጥቅሞች ካፕሽን ላይ ያስቀምጠንላችኋል፣ አንብቡት። እናመሰግናለን።